እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ሆ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ሀገርኛና ዓለም አቀፍ መረጃዎችን በየሰዓታቱ ልዩነት ለማግኘት የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና ከሀገር ውስጥ በትግራይ ክልል ያለውን ውጥረት አስመልክቶ አዳዲስ መረጃዎች ምን አሉ የሚለውን የማስደምጣችሁ ይሆናል። በትናንትናው ዕለት የተቋረጡት የኢትዮጵያ አየር መንገድ በረራዎች በዛሬው ዕለትም እንደተቋረጡ እንደሚቆዩ ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑ ሌተናንት ጀነራል ታደሰ ወረደም በትግራይ ክልል ባለው ውጥረት ዙሪያ ምን አሉ? የተኩስ ልውውጦችም እንዳሉ ተሰምቷል። በዝርዝር የምታደምጡት መረጃ ይሆናል። በሌላ በኩል ኢራን አስደንጋጭ ዜና ሌሊቱን ሰምታለች። እስካሁን ከቦ ካስጨነቃት የአሜሪካ ግዙፍ የጦር መርከቦችና ሰርጓጅ መርከቦች በተጨማሪ ሌሎች አዳዲስ አውዳሚ የአሜሪካ የጦር መርከቦች ወደ ቀጠናው ዛሬ ሌሊቱን መግባታቸው ተሰምቷል። ይህንንም በተመለከተ ከወደ አሜሪካ ነጩ ቤተመንግስት በወጣው መረጃ መሰረት ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ላይ የሚወሰደውን ጥቃት አስመልክቶ 3 እቅድ ጠረጴዛቸው ላይ ቀርቧል። 3ቱም እቅዶች በዝርዝር መገናኛ ብዙሃን እጅ ገብተዋል። የአሜሪካ መገናኛ ብዙሃን በጉዳዩ ዙሪያ ያወጡትንና 3ቱ እቅዶች ምንድናቸው የሚለውን በዝርዝር የምታደምጡት ነው የሚሆነው። ውጥረቶች ባየሉበት የመካከለኛው ምስራቅ ጉዳይ ላይ የአሜሪካ መከላከያ ኃይል ፔንታጎን ሌሊቱን ባወጣው መግለጫ የፕሬዝዳንት ዶናልድ ጄ ትራምፕን ተኩሱ የሚል ቀጥተኛ ትዕዛዝ እየጠበቀን ነው፣ ዝግጅታችን በሙሉ በኢራን ዙሪያ ተጠናቋል ብሏል። ጉዳዩን አስመልክቶ በሰፊ የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በትግራይ ክልል ያለውን ውጥረት ተከትሎ የተቋረጡት የኢትዮጵያ አየር መንገድ በረራዎች በዛሬው ዕለትም እንደተቋረጡ እንደሚቆዩ ተሰማ። በሌላ በኩል በትግራይ ክልል ያለውን ውጥረት በተመለከተ የክልሉ ጊዜያዊ አስተዳደር ሌተናንት ጀነራል ታደሰ ወረደ መግለጫ ሰጡ። የተፈጠረው ውጥረት እንዲረግብ ወደ ሰላም እንዲያመራ የትግራይ ክልል ጊዜያዊ አስተዳደር የሚቻለውን ሁሉ ያደርጋል ሲሉ ነው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የተናገሩት። በትግራይ ክልል አዋሳኝ አካባቢዎች ጥቃት መከፈቱን የሚያመለክቱ መረጃዎች ትናንትና ከሰዓት ጀምሮ መውጣት ቀጥለው ነበር። ምሽቱን በተሰማው መረጃ ህዝባዊ ወያነ ሓርነት ትግራይ ህወሓት በራያ መሆኒ ወደ አፋር መጋሌ ቶንሳ ቀበሌ የከባድ መሳሪያ ድብደባ መጀመሩንና የፍንዳታ ምንጮች እየተሰሙ መሆኑን ከአካባቢው የሚወጡ መረጃዎች ያመለክታሉ። ሁኔታውን አስመልክቶ አንድ የአካባቢው ነዋሪ ከትናንትና ከ8 ሰዓት ከ20 አንስቶ ወደ ቀበሌው የከባድ መሳሪያ ድብደባ በህወሓት ኃይሎች እየተፈጸመ መሆኑን ለመገናኛ ብዙሃን ገልጿል። ውጥረቱን አስመልክቶ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ውጥረቱን ለማስቆም እንደሚሰሩ ቢገልጹም ነገር ግን ስለ ሁኔታውና ስላለው አጠቃላይ ድባብ ይሄ ነው ብለው የሰጡት ዝርዝር መረጃ የለም። ይህንን ግጭት ተከትሎ ወደ ትግራይ ክልል የሚደረጉ በረራዎች መቋረጣቸውን የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ በትናንትናው ዕለት መዘገቡ ይታወቃል። የትናንትናዎቹ በረራዎችም 14 በረራዎች ወደ ትግራይ ክልል የተቋረጡ ሲሆን በዛሬው ዕለትም ሊደረጉ ታስበው እስከ ትናንትና ድረስ የትኬት ሽያጭ ሲደረግባቸው የነበሩ 13 ወደ ትግራይ ክልል የሚደረጉ በረራዎችም ሙሉ በሙሉ እንደማይኖሩም ተዘግቧል። ህዝባዊ ወያነ ሓርነት ትግራይ ህወሓት ክልሉን ወደ ችግር ውስጥ የሚያስገባ ጦርነት በይፋ መክፈቱን የገለጸው በትግራይ ክልል የሚንቀሳቀሰው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ሁኔታው ፈጽሞ ተቀባይነት የሌለውና ክልሉን ችግር ውስጥ የሚያስገባ ከመሆኑም ባሻገር ወጣቶችም ለዚህ አይነቱ ቡድን ፈጽሞ እምቢተኝነት
ማንነታቸውን ሊያሳዩ እንደሚገባም ስምረት ፓርቲ በምሽቱ መግለጫው መግለጹ አይዘነጋም። በሌላ ዜና ዓለምን የወጠረውን የኢራንና የአሜሪካን ፍጥጫ ተከትሎ ኢራን አስደንጋጭ ዜና ሰምታለች። ይኸውም እስካሁን ግዛቷን ከበው ከሚገኙ ግዙፍ አውዳሚ የአሜሪካ የጦር መርከቦች በተጨማሪ አሜሪካ ዛሬ ሌሊቱንም ተጨማሪ አውዳሚ የጦር መርከቦችን ወደ ኢራን ማስጠጋቷ ነው የተዘገበው። ከጉዳዩ ጋር በተገናኘም የአሜሪካ መከላከያ ሚኒስትር ፔንታጎን በሰጠው መግለጫ የትራምፕን ትዕዛዝ እየጠበቀን ነው ሲል ገልጿል። የአሜሪካ የጦር ሚኒስትር ኢራን ላይ ጥቃት ለመሰንዘር የመጨረሻውን ዝግጅት አድርጎ የትራምፕን ቀጥሉ የሚል ትዕዛዝ እየጠበቀ እንደሆነ ገልጿል። ሚኒስትሩ ፔት ሄግዜት ተዘጋጅተናል ያሉ ሲሆን ኢራን ወደ ድርድሩ ከመጣች ግን ጥቃት ያለመሰንዘር እድል ሊኖር ይችላል። ማንኛውንም የአሜሪካን ውዴታ ለመፈጸም አማራጭ አቅርበንላታል። የአሜሪካን ውዴታ የማትፈጽም ከሆነ ደግሞ ጥቃቱ የማይቀር ነው ብለዋል። ሁሉም አማራጮች የሚለው ላይ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ይህንኑ ገልጸዋል። የኒውክሌር ጦር መሳሪያ ኢራን ሊኖራት አይገባም ያሉት ሚኒስትሩ ትራምፕ ትዕዛዝ ከሰጡ ሙሉ በሙሉ ዝግጅቱ ተጠናቋል ብለዋል። የኒውክሌር የጦር መሳሪያ ኢራን ሊኖራት አይገባም ያሉት ሚኒስትሩ ትራምፕ ትዕዛዝ ከሰጡ ሙሉ በሙሉ ዝግጅቱ ተጠናቋል። በቬንዙዌላ ያደረግነው አይነት እርምጃ ለመውሰድ ትራምፕን ነው የምንጠብቀው ብለዋል። በሌላ በኩል የኢራኑ ፕሬዝደንት መሱድ ፔዚሽኪያን ሙስሊም ሀገራት አንድ እንሁን፣ በጋራ እንቁም፣ ዛሬ የእኛ መጥፋትና መጠቃት ነገ የእናንተ ተራ እንደሆነ ልታውቁት ይገባል ሲሉ ገልጸዋል። ፔዚሽኪያን በኳታሩ አሚርና ከፓኪስታኑ ጠቅላይ ሚኒስትር ጋር ለአሁናዊ ውጥረቱ የተወያዩ ሲሆን ሙስሊም ሀገራት ከተባበሩ አስፈላጊነቱ የጎላ ነው ብለዋል። ኢራን ጥቃት ከተሰነዘረብኝ አጸፋዊ ምላሽ የከፋ ይሆናል በማለት ገልጻ ቀጠናውን ተያይዘን እንጠፋበታለን እንጂ ማንም አሸንፎ የበላይነት ይዞ የሚወጣበት አይሆንም ሲሉ ገልጸዋል። አሜሪካው ፕሬዝደንት ዶናልድ ጄ ትራምፕም በኢራን ላይ አሜሪካ የምትሰነዝረው ጥቃት ምን አይነት ይሁን የሚለውን ጉዳይ በተመለከተ ዝርዝር የጥቃት እቅድ ሪፖርቶችን መስማታቸው ተዘግቧል። ፕሬዝደንት ትራምፕ በጠረጴዛቸው ላይ የቀረቡ ወታደራዊና ስትራቴጂካዊ የጥቃት አማራጮችን ወይም ስትራይክ ኦፕሽንስ እየገመገሙ እንደሆነም ገልጸዋል። እንደ ምንጮች ገለጻ ከሆነ ከነዚህ የቀረቡት አማራጮች ከቀላል ማስጠንቀቂያ እስከ ከባድ ወታደራዊ ጥቃት የሚዘልቁ ናቸው ተብሏል። በዋናነት በሶስት ዋና ዋና እርምጃዎችም ተከፍለዋል። የተመረጡ የሳይበር ጥቃቶች አንደኛው አማራጭ ሲሆን ይህ አማራጭ ጦርነት ሳያውጁ የኢራንን ወታደራዊ የመገናኛ አውታሮች እዚያው በቆሙበት ሽባ አድርጎ ማስቀረት፣ የኒውክሌር ማበልጸጊያ ጣቢያዎችና የኤሌክትሮኒክስ መሰረተ ልማቶችን ሙሉ በሙሉ ማሽመድመድን ያለመ ነው። አሜሪካ ይህንን አማራጭ እንደ መጀመሪያ ማስጠንቀቂያ ልትጠቀምበት እንደምትችልም ይገመታል። ሁለተኛው ደግሞ የተወሰኑ ኢላማዎች ላይ የሚደረግ መጠነኛ የአየር ድብደባ ሲሆን ይህኛው አማራጭ ደግሞ የኢራንን አብዮታዊ ዘብ IRGC ወታደራዊ ጣቢያዎችና የሚሳኤል ማከማቻዎችን ኢላማ ያደረገ ሲሆን ዘገባው እንደሚያትተው ከሆነ ትራምፕ ኢራን በቅርቡ ለወሰደችው አንዳንድ እርምጃዎችም ያጸፋ መልስ ለመስጠት ይህንን አማራጭ ሊመርጡ እንደሚችሉ ይጠበቃል ተብሏል። ሶስተኛው የቀረበላቸው አማራጭ የኒውክሌር ጣቢያዎችን ኢላማ ማድረግና ሙሉ በሙሉ የኢራንን መሰረተ ልማቶች ማውደም ነው። ይህ እጅግ አደገኛውና የመጨረሻው አማራጭ ሲሆን አሜሪካና እስራኤል ለረጅም ጊዜ ስጋት የሆነባቸውን የኢራንን የኒውክሌር መርሃ ግብር ለማስተጓጎል ሲባል በናታንዝና ፎርዶ የሚገኙ የኒውክሌር ማበልጸጊያዎችን በፈንጂ በመደብደብ የሚለውን አማራጭ በጠረጴዛቸው ላይ አለ። ይህ በፈንጂ መደብደብ የሚለው ከዚህ ቀደም ተመተው ብዛም ጉዳት እንዳልደረሰባቸው ተነግረው የነበሩ ጣቢያዎችን ጨምሮ ወታደራዊ መዘዣዎችንና የመሳሪያ ክምችቷን ኢራንን ሙሉ በሙሉ በሚያወድምና አየር ክልሏንም ሆነ መሬቷን ክፍት ሆኖ ለጠላት ተጋላጭ እስኪሆን ድረስ መደብደብ የሚለው ነው። ከዚህ ጋር ሲነጻጸር የመጀመሪያው አሊያም ሶስተኛው አማራጭ ለትራምፕ የቀረበ እንደሆነ ተንታኞች የሚገልጹ ሲሆን ትራምፕ ኢራንን መጠነኛ ትንኮሳ አድርገው ወደ ድርድሩ ማምጣት ይፈልጋሉ። ካልሆነ ግን ሙሉ ጦርነት አድርገው በአጭር ጊዜ የሚቋጭ እንዲሆን ይፈልጋሉ። የተራዘመ ጦርነት ውስጥ ትራምፕ መቆየት አይፈልጉም ባይ ናቸው። በአጠቃላይ የቀጠናው ሁኔታ እጅግ አሳሳቢ ሁኔታ ላይ የደረሰ ሲሆን ፕሬዝደንት ትራምፕ ከቀረቡላቸው አማራጮች የትኛውን ይመርጣሉ የሚለው ጉዳይ ፔንታጎን እየጠበቀ መሆኑን ተመልክቷል። የትራምፕን ትዕዛዝ ተከትሎ ፔንታጎን ቀጣይ እርምጃዎቹን በዚህ
በዚያ ላይ ያከናውናል ተብሎ ይጠበቃል። ያለፉት ረጅም ቀናት ኢራንን ከበው ሲያስጨንቁ ከነበሩ የአሜሪካ ግዙፍ የጦር መርከቦች ተጨማሪ አውዳሚ የአሜሪካ የጦር መርከቦች ወደ ባህረ ሰላጤው መድረሳቸው ኢራንን በእጅጉ ያስቆጣ ሆኗል። የአሜሪካ የጦር መርከቦች ቡድን ወደ መካከለኛው ምስራቅ መሰማራታቸውን ተከትሎ ለቀናቱ ውጥረት ላይ በነበረው ቀጠና አዲስ ዜና የተሰማ ሲሆን ይኸውም ተጨማሪ የአሜሪካ ጦሮች ወደ አካባቢው መግባታቸው ነው ሌሊቱን የተሰማው። ዘመናዊው የጦር አውሮፕላንና መርከቦችን እንዲሁም ሚሳኤሎችን ማውደም የሚችለው ዩኤስኤስ ዴልበርት ዲ ብላክ የተባለ ግዙፍ ዘመናዊ አውዳሚ የአሜሪካ የጦር መርከብና ሌሎች ተጨማሪ መርከቦች በስዊዝ ካናል በኩል በማቋረጥ ዛሬ ሌሊቱን በባህረ ሰላጤው አካባቢ ደርሷል። ግዙፍ የጦር መርከቦችም ተሸካሚ መርከብ አብርሃም ሊንከንን ጨምሮ በአሁኑ ጊዜ ቢያንስ አሜሪካ 10 የአሜሪካ ግዙፍ የጦር መርከቦች በመካከለኛው ምስራቅ ለኢራን ተጠግተው ቆመዋል። ማክሰኞ ዕለት አንድ የአሜሪካ ባለስልጣን ግዙፍ መርከብ ወደ አካባቢው እንደደረሰ ለቢቢሲ አረጋግጠው በመርከቦች እንቅስቃሴ መከታተያ ላይ ግን ከሳምንት በላይ በአካባቢው ላይ እንደቆየ የሚያረጋግጥ ነው። የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ ዛሬ ጠዋት እንዳረጋገጠው ኦስፔይ የተባለው ወደ ተለያዩ አቅጣጫ በቀላሉ መብረር የሚችሉ የአሜሪካ ባህር ኃይል ወታደራዊ አውሮፕላኖች በባህረ ሰላጤው አካባቢ ወደ ኦማን ሲበር ተመልክቷል። ይህም ግዙፍ አውሮፕላን ተሸካሚ መርከብ ወደ አካባቢው መድረሱን የሚያመለክት እንደሆነ ተመልክቷል። በተጨማሪም አቡዳቢ ውስጥ ከሚገኘው የጦር ሰፈር የተነሳ የአሜሪካ ባህር ኃይል ቃኝ ድሮን የኢራንን የባህር ዳርቻ አቅራቢያ ቅኝት እያደረገ መሆኑም ተመልክቷል። ኢራን በዚህም በዚያም የተወጠረች ሲሆን ከፍተኛ ስጋት ውስጥ ናት። የአሜሪካ ባለስልጣናትም በኢራን ጉዳይ ላይ ከእስራኤልና ከሳዑዲ አረቢያ መሪዎች ጋር ሊመክሩ መሆኑ ተዘግቧል። ሁለት ከፍተኛ የአሜሪካ ባለስልጣናት የኢራንን ጉዳይ በተመለከተ ከእስራኤልና ከሳዑዲ አረቢያ ጋር የመከላከያና ደህንነት ባለስልጣን ጋር ሊመክሩ እንደሆነ የአሜሪካው አክሲዮስ ዘግቧል። አሜሪካ ልትወስድ ያሰበችውን ጥቃት ተከትሎ በተለይም ኢራን በቀጠናው በሚገኙ የአሜሪካ አጋሮች ላይ እሰነዝረዋለሁ ያለችውን ጥቃት በተመለከተ አሜሪካ ጥቃቱን እየሰነዘረች በተመሳሳይ ሰዓት ከኢራን ሊሰነዘር የሚችል ማናቸውንም ጥቃት አጋሮቿን እንዳያገኝ መከላከል የምትችልበትን መንገድ በተመለከተ ነው በቀጠናው ላይ ከፍተኛ ዝግጅት እያደረገች የምትገኘው። በትናንትናው ዕለትም ተጨማሪ ጦርና ተጨማሪ የጦር መሳሪያዎችን ወደ መካከለኛው ምስራቅ ማስገባቷም ተዘግቧል። ላለፉት ቀናት እስራኤል፣ ሳውዲ አረቢያና ሌሎችም የቀጠናው ሀገራት አሜሪካ በኢራን ላይ ጥቃት ትሰነዝራለች በሚል ከባድ ስጋት ውስጥ ናቸው። በኢራን ውስጥ ያሉ ኢላማዎችንም በተመለከተ እስራኤልና አሜሪካ መረጃ እየተለዋወጡ እንደሆነ የአሜሪካ መገናኛ ብዙሃን አክሲዮስ በድረገጹ ላይ ያወጣው ዝርዝር ሪፖርት ይጠቁማል። ጦርነት ሊነሳ ይችላል የሚለው ስጋት ውስጥ የወደቀችው ሳዑዲ አረቢያ ዲፕሎማሲያዊ መፍትሄ ለጉዳዩ ዙሪያ እየፈለገች እንደምትገኝ ተመልክቷል። የአሜሪካ ውጭ ጉዳይ ኃላፊ ማርኮ ሩቢዮ ከዚህ ቀደም በኮንግረስ ኮሚቴ ባደረጉት ንግግር የኢራን መንግስት ከመቼውም ጊዜ በላይ አሁን ተዳክሟል ብለዋል። ውድቀት ይጠብቀዋል ሲሉን የገለጹት ህዝባዊ ተቃውሞ በበረታበት ሁኔታ ኢራን ጠቅላይ መሪው አሊ ሀሚኒ ከስልጣን ቢወገዱ በማን እንደሚተኩም እንደማይታወቅም ተነግሯል። የኢራን ጉዳይ ከቬንዙዌላ በላይ ውስብስብ እንደሆነ የገለጹት ማርኮ ሩቢዮ ጥንቃቄ የሚሻ ነገር ነው ብለዋል። አሜሪካም በቀጠናው ያሉ ዜጎቿን ለመጠበቅ ስትል ጊዜውን ያልጠበቀ ጥቃት ልትፈጽም እንደምትችል ቢናገሩም ትራምፕ ግን ውሳኔ ላይ እስካሁን ድረስ አልደረሱም ተብሏል። በጠረጴዛዎቻቸው ላይ ከቀረቡ ውሳኔዎች መካከል የትኛው እንደሚመርጡ ታይቶ በቀጣይ ቀናት የአሜሪካ እርምጃም በዓለም ዙሪያ የሚታይ ይሆናልም ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ፣ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ሆ ለመግባት ይህን ቁጥር ይጫኑ። 0979 22 22 25 የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር።